አርሰናል በዘንድሮው ድራመት 9 ጨዋታ አድርጓል። 7ኛ ድሉን ትናንት አስመዝግቧል። አንድ አቻ፣ አንድ ሽንፈት የተቆጠረበት 3 ጎል ብቻ ነው። 3 ጎል ብቻ ነው በ9 ጨዋታ አርሰናል ያስተናገደው። ይህ በጣም አስገራሚ ነው። በኒውካስል በማን ሲቲ እና በሊቨርፑል ብቻ ነው ጎሎች የተቆጠሩበት። ከዛ ውጭ ባሉ ጨዋታዎች ቡድኑ ጎል አላስተናገደም። ይሄ በአውሮፓ ካሉት ምርጥ ዲፌንሲቭ ወይም በመከላከል ቁጥር 1 ላይ ከሚቀመጡ ክለቦች አንዱ አድርጎታል። በሻምፒዮንስ ሊጉ አርሰናል ምንም ጎል አላስተናገደም። እስካሁን በአውሮፓ ሻምፒዮንስ ሊግ እየተሳተፉ ካሉ ቡድኖች ጎል ያላስተናገዱ ከ36 ክለቦች ማለት ነው። 36 ክለቦች ናቸው በአውሮፓ ሻምፒዮንስ ሊግ እየተሳተፉ የሚገኙት። ከ36 ክለቦች ጎል ያልተቆጠረባቸው 2 ብቻ ናቸው። አንደኛው አርሰናል ነው፣ ሌላኛው ኢንተር ሚላን ነው። የአምና የፍጻሜ ጨዋታ ተፋላሚው ቡድን ነው ኢንተር ሚላን። ሲሞኔ ኢንዛጊ ቡድን ጎል አላስተናገደም። አርሰናልም ጎል አላስተናገደም። 2 ብቻ ናቸው ያላስተናገዱት። ሌሎቹ